السلام عليكم ورحمة الله وبركاته ود የቻናሌ ተከታታዮች የዛሬው ፕሮግራሜ ለየት ያለ ነው። በዚህ አስደናቂ የሐጅ ተረኮች በሚለው ፕሮግራሜ በተለያዩ ዘመናት በተለያዩ ሁጃጆች ሐጅ ላይ የተከሰቱ አስገራሚ ተረኮችን እተርክላችኋለሁ። ቻናሉን ሰብስክራይብ እንድታደርጉ እየጋበዝኩ ወደ ፕሮግራሜ አልፋለሁ። አስደናቂ የሐጅ ተረኮች الحافظ عبد الله بن الزبير الحميدي ተራኪ ናቸው። በአንድ የሐጅ ወቅት ሁመይዲ መካ ውስጥ ከታላቁ ሐፊዝ ሱፊያን ኢብኑ ዑየይና ጋር ተቀምጠው ኢማሙ ሱፊያን ሐዲስ ያስተማሯቸው ቆዩና እንደተለመደው የማስተማሪያ ሰዓታቸው ስላበቃ ለዛሬ የመጨረሻ የሆነውን ሐዲስ ልንገራችሁ አሉና መልእክተኛው ሰለላሁ ዐለይሂ ወሰለም የዘምዘም ውሃ ለተጠጣለት ዓላማ ይሆናል ሲሉ ተናግረዋል። ማንኛውም ሰው ንያውን አጥርቶ ዘምዘም ሲጠጣ የተመኘው ሁሉ ይሆንለታል እያሉ ሐዲሱን ያብራሩ ገቡ። በዚህ መሃል አንዱ ሰውዬ ተነስቶ እየተጣደፈ ወጣና ብዙም ሳይቆይ እያለከለከ ተመለሰ። ሲገባም ኢማሙ የዘምዘሙን ሐዲስ አብራርተው አልጨረሱም ነበር። በቀጥታም አባ ሙሐመድ ሆይ አሁን የነገሩን ሐዲስ እየተረጋገጠ ነው አይደል ብሎ ጠየቃቸው። እርሳቸውም እንዴታ ትክክለኛነቱ ፍጹም የሆነ ጥርጥር የሌለው ሐዲስ ነው ሲሉ መለሱለት። ሰውየውም እንደዚያ ከሆነ አሁን ሄጄ አንድ ባልዲ ሊሞላ ጥቂት የቀረው ዘምዘም ጠጥቼ ነው የመጣሁት። ስጠጣውም ዛሬ ሱፊያን 100 ሐዲስ እንዲያስተምሩኝ ብዬ በመመኘት ነው አላቸው። ሱፊያንም ስቀው በል ተቀመጥ አሉና 100 ሐዲስ ነገሩት። ለእውቀት ጥማት ፍቱን የብልህ መፍትሄ ይህ አይደል? አቡ ሙሐመድ አልሐሰኒ ተራኪ ናቸው። አንዴ አቡ ረቢዕ እንዲህ ብለው ታሪካቸውን አጫወቱኝ ብለው ተረካቸውን ይጀምራሉ። ድህነት አናቴ ላይ በወጣበት ወቅት ሐጅ ለማድረግ ተነሳሁ። እናም በጣም ተቸግሬ መካ ደረስኩና የሐጅ ስነ ስርዓቴን ጨረስኩ። ከዚያ የዘምዘም ውሃ ለተጠጣለት ዓላማ ይሆናል የሚለውን ሐዲስ አስታውስ ወደ ዘምዘም ሄድኩና ጌታዬ ሆይ ታላቁ ነብይ ስለዚህ ብሩክ ውሃ የተናገሩትን ያለ ጥርጥር አምኛለሁ። አሁን ስጠጣም ዱዓዬን እንድትቀበለኝ በመመኘት ነው። እንደምትቀበለኝም እርግጠኛ ነኝ። ጌታዬ ሆይ ይህን ድህነት ከላይ ላይ አንሳልኝ፣ በቁርአን ዙሪያም ሰፊ ዕውቀት ክፈትልኝ፣ መጨረሻዬን ሻሃዳ አድርግልኝ አልኩና ግጥም አድርጌ ጠጣሁት። ከዚያም ወደ ሀገሬ ተመልሼ 2 ዓመት ሳይሞላኝ ሁለቱ ዱዓዎቼ መቅቡል ሆኑልኝ። ድህነቴ ጠፍቶ ባለጸጋ ሆኛለሁ። በቁርአን ዙሪያም እንደኔ የሰፋ ዕውቀት ያለው ምድር ላይ ስለመኖሩ እጠራጠራለሁ። አሁን የቀረኝ 3ኛው ዱዓዬ ነውና እርሱንም አላህ እንደሚቀበለኝ አልጠራጠርም ብለው ነገሩኝ አሉና አቡ ሙሐመድ አልሐሰኒ ትንሽ ዝም ብለው ቆዩ። ከዚያም ንግግራቸውን ቀጠሉ። በኋላም አቡ ረቢዕ እንደተመኙት ሸሂድ ሆነው ሞቱ። አላህ በዝነቱ ይቀበላቸው አሉ። ከተመኙ ላይ ቀር እንዲህ አንድ የዓረብ ባላገር መካ ለሐጅ በመጣበት ብዙ ሰዎች ዘምዘምን ከበው ተራ በተራ ፍላጎታቸውን እየተናገሩ ሲጠጡ አየና ሁሌውን ዘምዘም ውሃ ከሞላ በኋላ ጌታዬ ሆይ እዚህ ያለው ሁሉም ሰው ለራሱ የሚፈልገውን መርጧል፣ ለኔ ግን አንተ ምረጥልኝ ብሎ ዘምዘሙን ግጥም አድርጎ ጠጣው። እሱ የመረጠው ይበልጥ የለ። ታላቁ ዓሊም ፉዳይል ኢብኑ ዒያድ የአረፋ ተራራ ላይ ቆመው ህዝቡን ተመለከቱት። ሁሉም
አላህን እየለመነ ያለቅሳል። ፉደይልም አብረዋቸው ላሉት ሰዎች እንደው እነዚህ ሁላ ሰዎች ወደ አንድ ሰው ሄደው እንዲህ እያለቀሱ 10 ሳንቲም ስጠን ቢሉት እንዲህ የሚላቸው ይመስላችኋል ሲሉ ጠየቁ። ሰዎቹም ኧረ በጭራሽ አሏቸው። ፉደይልም ወላሂ እላችኋለሁ ሰውየው 10 ሳንቲሟን ለመስጠት ከሚቀለው በላይ ለሁሉም ምህረት መስጠትና ተውበታቸውን መቀበል ለአላህ ቀላል ነው አሏቸው። አዎ አላህ ምን ከብዶት። ከሰለፉ ሷሊህ ዑለሞች መካከል አንዱ የሐጅ ሥርዓት ላይ ባሉበት የአረፋ ክልል ውስጥ እንቅልፍ ወሰዳቸው። እናም በሕልማቸው 2 መላእኮች ከሰማይ ሲወርዱ ተመለከቱ። ዓሊሙም ወደ እነርሱ ጠጋ ሲሉ መላእኮቹ ሲነጋገሩ ሰሟቸው። አንዱ መልአክ ለአንደኛው ወደ ሕዝቡ እያየ በዚህ ዓመት ስንት ሰው ሐጅ አደረገ ብሎ ጠየቀው። ሁለተኛው መልአክም 600,000 ሲል መለሰለት። ጠያቂውም ቀበል አድርጎ ከዚህ ሁላ ሰው አላህ የስንቱን ሰው ሐጅ ተቀበለ ሲል ዳግም ጥያቄ ሰነዘረ። ሁለተኛው መልአክም የ6 ሰው ብቻ ሲል ዓሊሙ ደንግጠው እያለከለኩ በላብ ግጥም ብለው ከእንቅልፋቸው ባነኑ። በነጋታውም ልክ እንቅልፍ ሲወስዳቸው እነዚያው መላእክት ዳግም ሲመጡ ተመለከቱና ተጠጓቸው። መላእክቱ ትላንት ያወሩትን ዛሬም ደገሙት። ሆኖም ዓሊሙ ከእንቅልፋቸው አልነቁም። ከመላእክቱ አንዱም የሚደንቅ ነው፣ አላህ ለነዚያ 6 ሰዎች እኮ ለእያንዳንዳቸው 100,000 ሰጣቸው። አላሁ አክበር፣ ምንኛ ቸር አምላክ ነው አላህ፣ ሥራውስ ማማሩ ድንቅ ነው ሲሉ ሰሙት። አዎ ከዛ ሁላ ሐጅ አድራጊ አላህ የሚቀበለው ሰው ጥቂትና እድለኛ የሆነ ብቻ ነው። ኢማም አቡ ዑስማን አስዋቡኒ ይተርካሉ። አንድ ሰው ሮም ምድር ውስጥ ምርኮኛ ሆኖ ታስሮ ነበር። በአንድ ሌት ከታሰረበት ወህኒ አምልጦ ቀኑን በየተራራውና በየዛፉ ተደብቆ እየዋለ ሌቱን ይጓዛል። በአንድ ሌት ከሩቅ አስፈሪ መልክ ያለው ሰው ግመል እየጋለበ ሲመጣ አየና ፍርሃትና መገረም ልቡ ላይ አረፈ። ያለው ሮማ ምድር በመሆኑና ግመል ባለመለመዱ ሲገረም የጋላቢው ሁኔታ ደግሞ አስፈራው። በኋላ ጋላቢው ቀረብ ሲል አንተ የአላህ ባሪያ እባክህ ማን ትሆን ሲል ጠየቀው። ጋላቢውም አትጠይቅ ዝም በል አለ። ሰውየው ገርሞኝ እኮ ነው ንገረኝ እንጂ ቢለው አትጠይቅ አልኩህ እኮ ብሎ አንባረቀበት። ሰውየው ግን ወጥሮ ያዘው። ያኔ ጋላቢው ኢብሊስ ነኝ፣ ከአረፋት መቆሚያ መምጣቴ ነው። እዚያ የሄድኩት ሁኔታቸውን ለማየት ነበር፣ ግን ያሁላ እዝነትና ምህረት ሲወርድባቸው ሳይ አረርኩ፣ በጣም ደበረኝ። እናም የተስፋ መቁረጥ ስሜት ሊያጠቃኝ ስለሆነ ወደ ኮንስታንቲኖፕል እየሄድኩ ነው። እዚያ ሄጄ በሚናገሩት ጸያፍ ንግግር በስራቸው ሁሉ እየተዝናናው የተስፋ መቁረጤን ስሜት ማጥፋት አለብኝ አለው። ያኔ ሰውየው አንተ እርጉ፣ ካንተ በአላህ እጠበቃለሁ፣ አዑዙ ቢላሂ ሚንክ ሲል ኢብሊስ ተሰለበ። አዑዙ ቢላህ የሰይጣን ድማሚት። ከታላላቅ ወልዮች መካከል አንዱ የነበሩት ሐቲም አልአሰም በርካታ ወንድና ሴት ልጆች ያሏቸው ነገር ግን በድህነት ውስጥ የሚኖሩ ዓሊም ነበሩ። ታዲያ በሆነ ጊዜ ሐጅ ማድረግ በእጅጉ ናፈቃቸውና በልባቸው ለጉዞ ቆረጡ። የአሁኑን ዓመት ሐጅማ አልቀርብ አሉ። ነገር ግን ሐጅ የመሄጃው ጊዜ ደርሶ የሀገራቸው ሰው ጀማዓ እየሆነ ሲወጣ እሳቸው ምንም ገንዘብ ስለሌላቸውና አይደለም ለጉዞ የሚሆን እዚህ ለቤተሰባቸው ጥለውት የሚሄዱት ቤሳቤስቲ ሳንቲም ባለማግኘታቸው በጣም አዝነው አንዱ የግቢያቸው ጥግ ላይ ማልቀስ ጀመሩ። ከልጆቻቸው መካከል ትንሿ ስታያቸው ስለነበር ጠጋ ብላ ምን ያስለቅስሃል አባ ስትል ጠየቀቻቸው። እሳቸውም ሐጅ እኮ ደረሰ አለዋት። ታዲያ ማን ከመሄድ አገደ የልጅቷ ጥያቄ ነበር። ለጉዞዬ የሚሆን ገንዘብ የለኝማ ከማለታቸው አላህ ይረዝቅሃል፣
አንተ ምን አሳሰበህ አለቻቸው ፈርጥም ብላ። ለእናንተም እኮ የምተውላችሁ ገንዘብ ያስፈልጋል አሏት። እኛንም አላህ ይረዝቀናል አለች። አይ አንቺ ምንም ብትይ እናትሽ ያልተስማማችበት ጉዳይ ላይ አልገባም አሉና አንገታቸውን ደፉ። ልጅትም ወደ እናቷ ሄዳ ብዙ ካወራች በኋላ እናቷን ማሳመን ቻለች። እናም የሐቲም ባለቤት ልጆቻቸውና መላው ቤተሰብ አብሽር፣ እኛን አላህ ይረዝቀናል፣ አንተንም መንገድህን ያግራልህ፣ ስለኛ እንዳታስብ ሐጅህን ሂድ ብለው በደስታ ሞሏቸው። ሐቲምም ለ3 ቀን የሚሆን ቀለብ ብቻ ትተውላቸው ለሐጅ ከተንቀሳቀሰው ክፍለት ኋላ ኋላ እየተከተሉ ጉዟቸውን ጀመሩ። በኪሳቸው በቂ የሆነ ገንዘብ የላቸው። ቋጠሯቸው ውስጥም ቀለብ የሚሆን አንዳች ነገር የለም። እንዲሁ ክፍለቱን በቅርብ ርቀት ይከታተሉታል። ምክንያቱም ከክፍለቱ ጋር የሚጓዙ ሰዎች በጠቅላላ ንብረታቸውን እንዲጠብቁላቸው፣ መንገዱን እንዲጠቁሟቸውና ሌላም ጥቅማ ጥቅሞችን እንዲሰጧቸው በሚል ለክፍለቱ ታጣቂ መሪዎች ገንዘብ መክፈል የግድ ይላቸዋል። ሐቲም ደግሞ ያንን መክፈል የሚያስችል ገንዘብ የላቸውም። ጥቂት እንደተጓዙ ድንገት የክፍለቱን መሪ ጊንጥ ነደፈውና ከክፍለቱ መሃል ሊቀራለትና ሊያክመው የሚችል ሰው ቢፈለግ ሊገኝ አልቻለም። በዚያ መሃል ሐቲም ብቅ አሉ። ሰዎችን ተሯሩጠው ስትታይ የአላህ ሰው መሆነ ያስታውቃል፣ መሪያችን በጊንጥ ተነድፏል፣ በመካከላችንም ሊያክመው የሚችል ሰው የለም፣ እናም እባክህ አንዳች ነገር አድርግልን እያሉ ተማጸኗቸው። ሐቲምን ጠጋ ብለው የሚቀራውን ቀራርተው ቱፍ ብለው መሪውን አከሙት። ከህመሙ በማገገሙ የተደሰተው የክፍለቱ መሪም አሽከሮቹን የኒህ ሰውዬ የመሄጃም የመመለሻም ክፍያ በኔ ነው እንዳትቀበሏቸው ሲል አዘዘ። ይህኔ ሐቲም ጌታቸውን አመስግነው ጌታዬ ሆይ የኔን ጉዳይ በቀላሉ አስተካክለህልኛል፣ ቤተሰቦቼንም ድረስላቸው ሲሉ ዱዓ አደረጉ። ከ3 ቀናት በኋላ የቤተሰቡ ቀለብ አለቀ። ረሃብም ሁሉንም ይቦረቦራቸው ያዘ። ያኔ ልጆቹ ስትስቅ የነበረችውን ታናሽ እህታቸውን አንቺ ነሽ አባታችን ጥሎን እንዲሄድ በሳት ምላስሽ ተብትበሽ አሳምነሽ ለዚህ ዳረግሽን እያሉ ተራ በተራ ወቀሷት። እሷ ግን የሚሉትን እየሰማች ከት ብላ ትስቃለች። በድርጊቷ የተናደዱት እህቶቿ ምን ያስገለፍጥሻል ብለው ሲጮሁባት ቆይ አባቴ ሪዝቅ ሰጪ ነው ወይንስ ሪዝቅ ተቀባይ አለቻቸው ሳቋን ሳታቆ። እነሱም እሱማ እንደኛ ሪዝቅ ተቀባይ ነው እንጂ ሪዝቅ ሰጪውማ አላህ ነው አሏት። ልጅቷም ስለዚህ የሄደው አንድ ተረዛቂ እንጂ ረዛቂ አይደለም፣ አላህ ሁሌም አለ እያለች ሳለ ድንገት የቤታቸው በር ተንኳኳ። ማን ነው አሉ ሁሉም እኩል ሆነው። ያንኳኳው ሰውም ከበሩ ጀርባ ሆኖ እባካችሁ ውሃ ካለ ተሰጡኝ፣ የከተማዋ ሀገረ ገዢ ነኝ፣ ለአደን ወጥቼ አጋጣሚ ስንቅ ከያዙ አጃቢዎቻችን ጋር ተጠፋፍተን ነው አላቸው። በሰሙት ነገር የተደናገጡት ልጆችም አዲስ ጆግ ውስጥ ውሃ ሞልተው ሰጡት። አሚሩም እንዲህ ያለ ውሃ ቀምሼ አላውቅም እያለ ግጥም አድርጎ ደጋግሞ ጠጣ። እንደጨረሰም ይሄ ቤት እንዲህ የጣፈጠ ውሃ የኖረው የአሚር ቤት ቢሆን ነው መቼም። ለመሆኑ የማን ልጆች ናችሁ አላቸው ልጆቹም አረ የአንድ ድሃ የአላህ ባሪያ ቤት ነው፣ አባታችን ሐቲም ነው የሚባሉት ሲሉ መለሱ። አሚሩ እንዴ እርሳቸውንም አውቃቸዋለሁ ሲል የአሚሩ አማካሪ ቀበል አድርጎ ጌታዬ እንደውም ትላንት ለቤተሰባቸው ምንም ሳይተው አላህን ተወክለው ወደ ሐጅ ሄደዋል የሚል ወሬ ሰምቻለሁ አለ። ያኔ አሚሩ ታዲያ ጭራሽኛ ውሃቸውን ሳይቀር ጠጣንባቸዋ አለና በውድ ጌጣጌጥ የተለበጠውን መታጠቂያውን ፈቶ ወደ ግቢው ወረወረና የሚወደኝ ሁሉ መታጠቂያውን ይወርውርላቸው አለ። ከአሚሩ ጋር አብረውት የነበሩ አማካሪዎቹና አቀማማጮቹ በሙሉ ውድ መታጠቂያዎቻቸውን ጣሉ። ከዚያ አሚሩ አመስግኖ ጓዶቹን አስከትሎ ሄደ። ብዙም ሳይቆዩ የአሚሩ አማካሪ በአህያ በሚጎተት ጋሪ በርካታ የወርቅ ሳንቲም ጭኖ መጥቶ መታጠቂያዎቹን ገዛቸው። የሐቲም ቤተሰብም በአንድ ጀንበር ሐቲም እስኪመለሱ ሳይሆን እስከ ለተሞታቸው የሚበቃ ሀብት ያላቸው ባለጸጎች ሆኑ። በገንዘቡም የሚበላና የሚጠጣ ነገር ገዝተው በሳቅ ያሽካኩ መብላት ጀመሩ።
ያቺ ትንሽ ልጅ ግን በተቃራኒው ቅድም ስትስቅ እንዳልነበር አሁን ላይ ያለቀሰች ነው። እናትየውም ደንግጣ ምነው ልጄ እኛ በረሃብ ስናለቅስ አንቺ ስትስቂ ነበር፣ የሚገርመው ደግሞ አሁን እኛ በደስታ ስንስቅ አንቺ ታለቅሻለሽ፣ እሺ ምን ሆንኩ ብለሽ ነው ሲሉ ጠየቋት። ልጅትም ተመልከቺ እናቴ፣ ይሄ አሚር እኮ አንድ ተራና ራሱን መጥቀም የማይችል አቅመ ቢስ ነው። ሆኖም አይቶን ስላዘነ ብቻ እስከ ሞታችን ድረስ የሚበቃ ጥሪት ሰጠን። ታዲያ የሁሉ ገዢ፣ የሁሉ የበላይ፣ የሁሉ አምላክ የሆነው አላህ እዝነቱ እንዴት ሊያቀማጥለን እንደሚችል አስቢዋ ብላ ፍቅፍቅ ብላ ለቀሰችና ጌታዬ ሆይ የኛን ጉዳይ ቦታ ቦታ እንዳስያስክልን አባታችንንም በእዝነት አግዘው ብላ ዱዓ አደረገች። በኋላ ሐቲም አልአሰም የሐጅ ሥርዓታቸውን ጨርሰው ዱዓቸው መቅቡል ሆኖ ችግራቸውም ተቀርፎ በድል አድራጊነት ተመለሱ። ትንሿን ልጃቸውንም አቅፈው ትንሽ ሆኖ አላህን ያወቀ ትልልቆችን ያስተዋውቃል፣ ሙሉ ነገሩን ለአላህ የተወ ዘመኑን አላህ ያመቻችለታል እያሉ አለቀሱ አባትና ልጅ። ማዕሩፍ አልቃዲ የተባሉት ዓሊም በአንድ ሐጃቸው ወቅት የገጠማቸውን ይተርካሉ። መካ ሁጃጆች በየፊናቸው በተለያዩ ዒባዳዎች ተወጥረው ቆይተው መጨረሻ ላይ ሁሉም ለየራሱ ዱዓ ያደርግ ገባ። ከመካከላቸው ግን አንድ ቱርካዊ ዱዓ ማድረግ አቅቶት ዝም ብሏል። ነገር ግን ዱዓ በቃላት መደርደር ያቅተው እንጂ ልቡ አላህን በመፍራት ተነክቶ እያለቀሰ ነበር። ሲያጣጥር ከቆየ በኋላም ጌታዬ ዱዓ ማድረግ ቃላት መደርደር እንደማይሆንልኝ ታውቃለህ፣ እናም እነዚህ ሰዎች የሚጠይቁህን ለኔም ስጠኝ አለና ተነስቶ ሄደ። በኋላ በቦታው ከነበሩት ደጋግ የአላህ ባሮች አንዱ በህልማቸው ዛሬ እዚህ የነበሩትን ሰዎች በሙሉ አላህ ምሯቸዋል፣ ሐጃቸውንም ፈጽሞላቸዋል። ይህ የሆነው ደግሞ በዚያ ቱርካዊ ምክንያት ነው። ራሱን ዝቅ አድርጎና አስተናንሶ ማየቱ ለሁላችሁም ዱዓ መቅቡልነት ሰበብ ሆኖላችኋል የሚል ድምፅ በህልማቸው ሰሙ። ጉዳዩ ከልብ ከወጣ ቃሉ ባያምርም አላህ ግን ይሰጣል ነው። ውድ የፕሮግራሜ ተከታታዮች ለዛሬ ያዘጋጀሁላችሁ የሐጅ ተረኮች እነዚህን ይመስላሉ። ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ሼር ማድረግ እንዳትረሱ። በሌላ ፕሮግራም እስክንገናኝ ሰላም።